የመሲ የዩቲዩብ ተከታታዮች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ የምንሰራው የአትክልት ሾርባ ነው። ቀለል ያለ አሰራር ነው። ስጀምሩት ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረጋችሁ እንዳትረሱ። እኔንም አበረታቱኝ። ያው እርስ በርስ ተደጋግፈን እንደግ እላለሁኝ። የሾርባ ግብአቶቼ ሽንኩርት አለኝ፣ አንድ ራስ ሽንኩርት፣ አንድ ድንች፣ እዚህ ጋር ደግሞ ቀይ ምስር ነጩ ነው። ያው ቪዲዮ እንዳይረዝምብኝ ቀቅዬዋለሁ ግማሽ ለግማሽ ያኔ። ከዛ እዚህ ጋር ይሄው ካሮት አለኝ። እዚህ ጋር ደግሞ ጅንጅልና ነጭ ሽንኩርት አለኝ። እዚህ ጋር ደግሞ ሻይርዬ አለኝ። ሻይርዬ መጨረሻ ላይ በዘይት የሆነ ወርቃማ ከለር እንዲያመጣልኝ እጠብሰዋለሁኝ። እዚህ ጋር ደግሞ ኩስ አለኝ። ከዛ እዚህ ጋር ዘይትና ጨው ነው ያለኝ። ከዛ ድስጤን ጥጃለሁኝ። ትንሽ ድስጤን እንዲግልልኝ ወይ እንዲሞቅልኝ እዚያው ዘይት የከተፍኩት ሽንኩርት ሽንኩርቴ ትንሽ እንዲበስልልኝ እከድነዋለሁ። ይኸው ሽንኩርቴ በዚህ መልኩ ሆኖልኛል። ያኔ ሙሉ ለሙሉ አላበስለውም። ከዛ ዝንጅብልና ነጭ ሽንኩርትን ጨምራለሁ። ከዚያው ካሮት ካሮቱ እንዲበስልልኝ 5 ደቂቃ ከድነዋለሁ። ካሮቱ ላይ ትንሽ ውሃ አሁንም 5 ደቂቃ ለ7 ደቂቃ ያው ካሮቴ በዚህ መልኩ ሆኖልኛል። ያኔ ግማሽ ለግማሽ በስሎልኛል። ከዛ ያኔ ከቁሳውና ከድንቹ ቶሎ ነው የሚበስለውና መጀመሪያ ንኩሳውን የጨመርኩት። ቁሳው እንደ ድንቹ ቶሎ እንትን አይልም። ድንች በባህሪው ቶሎ የመብሰል እንትን አለው። ያው እንደተለመደው 5 ደቂቃ ክደን ይኸው ኩሳውና ካሮቱ፣ ነጭ ሽንኩርቱ፣ ጅንጅሉ ሁሉም እንደዚህ መልኩ ሆኖ በስለውልኛል። ግማሽ ከዛ ድንች አድርጌያለሁኝ። ድንቹም ልክ እንደዛ እንደዛው 5 ደቂቃ ከድኝ የውዶች በእንደዚህ መልኩ ሆኗል። ከዛ ደግሞ የቅድም የቀቀልኩት ቀይ ምስሩ አደረኩኝ። ከዛ እርድ ትንሽ ማንኪያ እርድ ለከለር ነው እንጂ አያስፈልግም። ከለር ግን ከፈለጋችሁ እርድ ተጠቀሙ።
በስተመጨረሻ ውሃ የምትፈልጉት አክል እኔ የተጠቀምኩት ያኔ 2 ማንኪያ ነው የተጠቀምኩት። እኔ የተጠቀምኩት 2 ብርጭቆ ውሃ ነው የተጠቀምኩት። እናንተ ግን የምትፈልጉትን አክል መጠቀም ትችላላችሁ። እንደ መጠናችሁ የአትክልታችሁ መጠን ነው እንትን የሚለው። አሁን ይኸው ጨርሻለሁ ሁሉ ነገር። ጨውና ከላይ ሻይና ድንብላል ቅጠል ነው የሚቀረኝ ማለት ነው። ያው ሾርባዬ በዚህ መልኩ ሆኖልኛል። እንትኑም ይኸው እንደዚህ ወርቃማ ከለር አድርጌዋለሁ። ሻይሬው ከለሩ ደስ ይላል እንደዚህ ሲሆን። ሁሉ ነገር ጨርሻለሁ። ከዛ ደግሞ ከዝበራ የድንብላል ቅጠሉ ከላይ አትክልቶቹ ሁሉንም በስለው ምን ብለው ሁሉ ነገር ሬዲ ሆኗል ማለት ነው። ጨውንም ሁሉ ነገር ተስተካክሏል፣ አልቆለታል። ጋዜንም አንድ 5 ደቂቃ እንደዚህ ዋህድና ትንሽዬ እንትኑን ሻይዬ ጠብሼ ስላደረኩት ትንሽ አንድ 5 ደቂቃ አንተካትከውና ይበቃዋል ማለት ነው። ሁሉ ነገር አልቋል። ይሄው መልኩንም ሁሉ ነገሩ በጣም ነው የሚያምረው። ሞክሩት፣ ትወዱታላችሁ። ቀለል ያለ አሰራር ነው። አብራችሁን ስለነበራችሁ እጅግ እናመሰግናለን። እንግዲህ የዛሬ ሾርባ ይሄንን ይመስላል። አንድ ከ5 ደቂቃ በኋላ እንገናኝ። ያው እንግዲህ ውዶቼ በዚህ መልኩ ጨርሻለሁ። ይኸው መጠኑ ሁሉ ነገሩ እጅግ በጣም ደስ ይላል። እንግዲህ ላቀረው ይኸው ውዶቼ ይሄን ይመስላል። የቅድሙ ትንሽ የድንብላል ቅጠል አለ ከላይ እንደዚህ ነስንሽበታለሁ። እጅግ በጣም የምር መልኩ እጅግ በጣም ነው የሚያምረው። በጣም መልኩ በጣም ነው የሚያምረው። በዚህ መልኩ ጨርሼዋለሁኝ። ሞክሩት፣ ትወዱታላችሁ። ቀለል ያለ የሾርባ ምግብ ነው፣ የአትክልት ሾርባ ነው። ቀለል ያለ ነው። ሞክሩት፣ እጅግ በጣም ትወዱታላችሁ። የምታረጉልኝ ነገር ሁሉ እጅግ አመሰግናለሁ። ድጋፋችሁ አይለየኝ እላለሁ። ሰላም ቆዩልኝ።